ሰላም እንደምን አላችሁ? እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ዛሬ የካፕከት ቪዲዮ ኤዲቲንግን ፓርት 3 እናያለን። እንግዲህ ከዚህ ቀደም ፓርት 1 እና ፓርት 2 አይተናል። ምናልባት ፓርት 1 እና ፓርት 2 ካላያችሁ መለስ ብላችሁ ማየት ይኖርባችኋል ማለት ነው። ፓርት 3 እናያለን። ቀሪ በጣም ኢምፖርታንት የሚባሉ የካፕከት ቱሎችን እናያለን ማለት ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁ ቆዩ። መልካም ቆይታ። ጋይስ አሁንም እንግዲህ እንደተለመደው የካፕከት አፕሊኬሽናችንን እንከፍታለን ማለት ነው። ከዛ ኒው ቪዲዮ ከዛ በኋላ ሰም ራንደም ቪዲዮ አድ አድርጋለሁ። ኦኬ እንግዲህ አድ ያደረኩት ቪዲዮ ሰም ራንደም ቪዲዮ ነው። ኦኬ ዋናው ጋር ነው ያስቀመጥኩት። ከዛ በኋላ ኦቨርላይ እጨምራለሁ። አድ ኦቨርላይ የምትለዋን እጫናለሁ። ኦቨርላይ ከዛ ኦቨርላይ ደግሞ ይህን ቪዲዮ ላድርገው። ኦኬ ከዛ እንግዲህ ከላይ ያለው እንግዲህ የላይኛው ሜን ቪዲዮ ነው። ከላይ ያለው የኔ የምታዩት የኔ ምስል ሜን ቪዲዮ ነው። ከስር ደግሞ ሴትዮዋ የምታያችሁ ደግሞ ኦቨርላይ የተደረበ ነው ማለት ነው። የተደረበውን ቪዲዮ ሳይዙን እንደዚህ አሳንሰውና ወደ ላይ ሙቭ አደርገዋለሁ። ሪያክት ላረግ ስለሆነ ማለት ነው። ሙቭ አደርገዋለሁ። ኤንድ የኔን ቪዲዮ ደግሞ ክሊክ አደርግና ወደ ታች ትንሽ ሙቭ አደርገዋለሁ እንዳይሸፍነው ማለት ነው። ኦኬ ከዛ ባክግራውንድን ማስተካከል እችላለሁ። ግን ዛሬ የቀሩንን ዋና ዋና ነገሮች ስለምናይ ዋናውን እጫንና እዚች ጋ ወደዚህ አስጠጋና ያላየነውን ፓርት ነው የምናይ ዛሬ። ኦኬ እሺ አሁን አንደኛ ኤክስትራክት አውዲዮ የሚለውን እናያለን። ኤክስትራክት አውዲዮ ማለት እዚህ አድ አረኩት ቪዲዮ ላይ ቪዲዮ ምስሉም አለ አውዲዮም አለ። ስለዚህ ኤክስትራክት አውዲዮ ስለው አውዲዮ እና ቪዲዮ ይለያያል ማለት ነው። ኤክስትራክት ስለ ይኸው ከስር የምታዩት ይሄ ከስር እየተደረበው ምንድነው አውዲዮ ነው ማለት ነው። አውዲዮ ብቻውን ለየሁት ማለት ነው። ከዛ አንዱ ስለው ይመለሳል ማለት ነው። ስለዚህ ኤክስትራክት አውዲዮ ማለት ከቪዲዮ ላይ አውዲዮን ብቻ ሰሌክት አድርጎ ወይም ደግሞ መለየት ማለት ነው፣ መነጠል ማለት ነው። ሌላ ኦኬ ሌላ ምን ይኖረኛል? ኤክስትራክት አውዲዮን አይቻለው። ኔክስት ደግሞ እዚች ጋር ሪላይት የምትል ነገር አለች። ሪላይትም አሪፍ ነገር ነች። እዚህ ጋር እንግዲህ የተለያዩ የሪላይት አይነቶች አሉ። ፌሻል ሪላይት የሚባሉ ላይክ ለምሳሌ እኔ ይህን ሰሌክት ላድርግ፣ ይህንን ሰሌክት ላድርግ። ኦኬ ይህን ሰሌክት ሳደርግ እንደምታዩት እንግዲህ ፊቴ የተለያየ ከለር ኖረው ማለት ነው። በአንድ በኩል ቀይ ከለር፣ በሌላ በኩል ደግሞ ሰማያዊ ከለር ማለት ነው። ስለዚህ እዚህ ጋር ክሊክ አድርጌ አጀስት ማድረግ እችላለሁ። ልክ እንደዚህ ስጨምረው ቀዩን ኦኬ ይጨምራል ማለት ነው። ከዛ እዚህ ጋር መጨመር መቀነስ እችላለሁ ማለት ነው። ኦኬ ከዛ እዚች ጋር የቀዩን ሰሌክት አደርጋለሁ። የቀዩን እንደዚህ ያረኩት ይጨምራል ይቀንሳል ማለት ነው። ራዲየሱን መጨመር መቀነስ እችላለሁ ከስር። ከዛ ሰማያዊን ስነካት ሰማያዊ ነው የሚሆነው። እንዲህ ሲቀንሰው ሰማያዊን ይቀንሳል ምናምን። ከዛ እንደዚህ አድርጌ ለምሳሌ ጨረስኩ ብል ላይክ ራይት ክሊክ አረኩኝ። ይኸው እንደዚህ አይነት ፊቸር ይኖረዋል ማለት ነው። አያችሁ ልክ ፊት ለፊት ላይ የሆነ ብርሃን ነገር ያለ ነው የሚመስለው። በአንድ በኩል ሰማያዊ ላይት፣ በሌላ በኩል ደግሞ ቀይ ላይት ያለው ነገር ይሆንና አሪፍ የሆነ ምስል ይወጣዋል ማለት ነው። ስለዚህ ሪላይት የምትለዋ ይቺ ነች ማለት ነው ጥቅሟ። ሌላኛው ደግሞ ከሪላይት ቀጥሎ የምናየው ምንድን ነው? ትራንስፎርም የሚለው ዛት ማች ኢምፖርታንት አይደለም። ትራንስፎርም ሮቴት ማድረግ ከፈለኩኝ እንደዚህ ሮቴት ማድረግ የምፈልግ ከሆነ ሮቴት ለማድረግ ሚረር ማድረግ ከፈለኩኝ ኦኬ ፊቱ እንዲዞር ከፈለኩኝ እነዚህ ነገሮች ለማድረግ ነው የሚጠቅመኝ። ሌላ እዚህ ጋር ካሜራ ትራኪንግ ብዙ ጊዜ ዳንስ ምናምን የሚሰሩ ወይም ደግሞ የሆነ አደባባይ ላይ የሚንቀሳቀሱ ሰዎች ባክግራውንዳቸውን አጀስት ለማድረግ ወይም ደግሞ አብሮ እንትን እንዳይል ምናምን ለማድረግ ለመያዝ ነው እሱን የሚጠቀሙት ማለት ነው። ካሜራ ትራኪንግን የሚጠቀሙት። እዚህ ጋር ግን ምንም አይነት ሞሽን ስለሌለን ካሜራ ትራኪንግ ባረግበት ትርጉም የለውም ማለት ነው። ከዛ ኤክስትራክት አውዲዮን አይተናል ቀደም። አይዞሌት ቮይስ ማለት ሙዚቃ ላይ ከሆነ ለምሳሌ ሙዚቀኛውንና ሙዚቃውን ለመለየት ለምሳሌ የሆነ ሰው እየዘፈነ ከሆነ ክላሲካሉ አለ አይደለ? ክላሲካሉና ዘፋኙን ለመለየት ነው የምጠቀምበት አይዞሌት ቮይስ የሚለው ማለት ነው። ሌላ ሪዲዩስ ኖይዝ ማለት ደግሞ እች ጋር ሪዲዩስ ኖይዝ የምትለዋን ኦን አደረግኳት ማለት ላይክ ለምሳሌ ቪዲዮ እየሰራው ከሆነ የሆነ ኮሽኮሽታ የሚል ድምፅ ምናምን ነገር ካለ እሱን ለማጥፋት ነው የሚያገለግለኝ ማለት ነው። ሪዲዩስ ኖይዝ የሚለው። አውዲዮ ኢፌክት ደግሞ
የኦዲዮ ኢፌክት ምንድን ነው? ለምሳሌ ድምፅ የሆነ ጎርናና እንዲሆን፣ ቀጭን እንዲሆን፣ የሴት ድምፅ እንዲሆን፣ የህፃን ድምፅ እንዲሆን ምናምን ማድረግ ነው አውዲዮ ኢፌክት ማለት ነው። ድምፄ በተለያየ ወይ እንዲመጣ ለማድረግ ነው። ላይክ ለምሳሌ ኦዲዮ ኢፌክት ስጫን ብዙ አማራጮች ይመጡልኛል እዚህ ጋር። እነዚህ ሁላ እንግዲህ የምታዋቸው ማይክ ሆግ የሚላለ፣ ስቱዲዮ ማይክ የሚላለ፣ ኢኮ ቤዚክ ማይክ ምናምን፣ ቢግ ሃውስ፣ እነዚህ እንግዲህ የተለያዩ ድምፆች ናቸው። ወይም ደግሞ አውዲዮ ወይም ድምፄ ላይ የሚወጡ የተለያዩ ድምፆች ናቸው ማለት ነው። ኦኬ ከዛ ሌላው ፍሪዝ ነው። ፍሪዝ ጀስት ላይክ ለምሳሌ ልክ ቪዲዮ መሃል ላይ ኢሜጅ ነገር መፍጠር ብፈልግ ላይክ ለምሳሌ አሁን ይሁት ይሄንን ፕላይ እያደረገ ነው። ፍሪዝ ባረገውስ? ፍሪዝ ባረግ እንደምታዩት ምስል ብቻ ነው የሚሆነው። እዚህ ጋር እንቅስቃሴ የለውም። ቆይ ላሳያችሁ። አሁን ልክ እዚህ ጋር ምስል ሲፈጠር ከቆየ በኋላ ይኸው ፍሪዝ ሳደርገው ፎቶ ብቻ ይሆናል ማለት ነው ምስል። ከዛ እንደገና ቪዲዮ ይመጣል ማለት ነው። ስለዚህ መሀል ላይ ምስል ነገር ላይ ከአንዳንድ ሰዎች ለምሳሌ ይህን ቪዲዮ ተመልከቱት ምናምን ይሉና ጸጥ ይላሉ፣ አይንቀሳቀሱ ምን አይሉ። ምን እያደረጉ? ፍሪዝ ስላደረጉት። ኦኬ ምስላቸውን ፍሪዝ ስላደረጉት ማለት ቪዲዮውን ወደ ፎቶ ቀየሩት ማለት ነው ባጭሩ። ለዛ ነው የሚያገለግለው ፍሪዝ። ኦኬ ከዛ ባክ እንላለን። ከዛ ፍሪዝን ካየን ቀጥለን የምናየው ምንድን ነው? ከፍሪዝ ቀጥሎ ሪቨርስ ቪዲዮውን ወደኋላ መመለስ ነው። ለምሳሌ አንዳንድ አይታችሁ ከሆነ ከመሬት ላይ ተነስቶ ፓካንድ ወይም ደግሞ የፎርዋርድ ምንድን ነው የሚባለው ወደኋላ መገልበጥ አይደለ? ከመሬት ተነስቶ ወደ ላይ ሲገለበጥ ታያላችሁ አይደለ? እሱ ሪቨርስ አድርገውት ነው። ከላይ ይገለበጡና ወደ መሬት ያልፋሉ። ከዛ ሪቨርስ ያደረጉት ከመሬት ወደ ላይ ሲገለበጡ ያሳያል። እንዴት አድርገውት ነው? እንዴት ነው ተገልብጠው ነው ምናምን ትላላችሁ። ገብቷችኋል? ስለዚህ ሪቨርስ ማለት የማይመስል ነገር። ለምሳሌ ከትልቅ ዛፍ ላይ ቢዘል የሆነ ሰው ሪቨርስ ሲያደርጉት ከመሬት ወደ ዛፉ ሲዘል ያሳያል ማለት ነው። እሱን ለማድረግ ሪቨርስ እንጠቀማለን። ሌላው ሞስት ኢምፖርታንት የምትባለዋ ደግሞ ማስክ ነች። ማስክ እንደውም ራሱን የቻለ ቶፒክ ቢሆኑላ ደስ ይለኛል። ማስክ በጣም ኢምፖርታንት ነች። ማስክ ለምሳሌ ይህን ቪዲዮን ማስክ ላድርገው፣ ትንሽ ዝቅ ላድርገውና ማስክ ላድርገው። ማስክ የሚለውን ስጫን የተለያዩ የማስክ አማራጮች ይመጡልኛል። ሆሪዞንታል ማስክ አለ፣ ሚረር ማስክ አለ፣ ሰርክል ማስክ አለ፣ ሬክታንግል ማስክ አለ፣ ሀርት እና ስታር ማስክ አለ። እኔ ብዙ ጊዜ የምጠቀማቸው ማስኮች ሆሪዞንታልን እጠቀመዋለሁ፣ ሰርክልን አልፎ አልፎ፣ እንዲሁም ሬክታንጉላር የሆነ ማስክን እጠቀመዋለሁ። የመጀመሪያው ሆሪዞንታል ማስክ። ሆሪዞንታል ስጫ ነው ልክ እዚህ ጋር ያስመርጠኛል አይደለ? እዩት ይሄንን። ኦኬ ልክ ወደ ላይ ስለው ሽፍን ያደርገዋል ምናምን ነገር፣ ወታች ስለው ምናምን ነገር። ከዛ እንደዚህ ሳደርገው ይሄው ታያችኋል። ማስክ ማለት እንደዚህ አይነት ነገር ለመፍጠር ስፈልግ ነው። ኦኬ ከዛ ከወደ ላይ እንዲሆንልኝ ከፈለኩ ደግሞ ከስር ኢንቨርት የምትላለች ኢንቨርትን ስጫን ተገለበጠ ማለት ነው። ስለዚህ አሁን ምን አደርጋለሁ መሰላችሁ? ልክ ባክግራውንዱ ምንም ስሙዝ የሆነ እንትን እንዲኖረው ላደርግ ነው። ይችን ይዤ ሳብ አረጋታለሁ ወደታች ሳብ። ኦኬ አሁን ድንበሩ አይለይም። አይታችሁ ከሆነ የጥቁሩና የቪዲዮ ድንበሩ ቦርደሩ አይለይም። ስለዚህ ይችን ራይት ክሊክ አረኩ። ከዛ ባክግራውንድ ማድረግ ፈለኩኝ። እንደዚህ አድርጌ ባክግራውንድ። ኦኬ ባክግራውንድ ለማድረግ ብዙ አይነት ባክግራውንዶች ስላሉ ባክግራውንድ እዚች ጋር ባክግራውንድ መጣና ብለር ላድርገው ባክግራውንድን ማለት ነው። ከዚህ ቀደም ስለ ባክግራውንድ አይተናል ፓርት ላይ። ከዛ ባክግራውንድ ብለር አያችሁ፣ አያምርም? ይህንም ባሳንሰው ለምሳሌ ወይም እንደዚህ ባጠፋው እዩት፣ ተመልከተው። አያችሁ ባክግራውንዱን እንደዚህ ያደርኩት አሁን ጸድ የሆነ ማለት ነው። ከዛ እንደችና ወደዚህ አመጣታለሁ ማለት ነው። ከዛ እንደዚህ አድርጌ ፕላይ አያችሁ። ስለዚህ እሱ ነው። አሁንም እዚህ ጋር ክሊክ አደረግና ሌላ አይነት እንትን አለ። አሁንም ሌላ አይነት ማስክ የሚሆኑ ወይስ ነው የምጠቀመው? ቢኮዝ ሞስት ኢምፖርታንት ነገር ነው እዚህ ጋር ማስክ። አሁንም ሰርኩላር ማስክ አለ። ሰርኩላር ማስክ ለመስራት ቆይ መጀመሪያ እንትን ልበለው፣ ይህንኛውን ማስክ ነን ልበለው እና ሰርክል ሳደርገው ይኸው ሰርክሏን ብቻ ይዟል ወጣ ማለት ነው። ማስክ አያችሁ፣ ሰርክል ብቻ። ከዛ ላይ ክሊክ ሳደርገው አያችሁ ፊቴን ብቻ ይዟት ወጣ ማለት ነው። ኦኬ አሁንም ይሄን ልመልሰውና ያኛውን የማስክ አይነት ላሳያችሁ። ሬክታንጉላር የሆነውን ደግሞ ሳሳያችሁ ሬክታንጉላር መጀመሪያ ነን ልበለውና ሬክታንጉላር
ሬክታንጉላር እንደዚህ ሆነ። እችን አሰፋታለሁ፣ ከላይ ማስፋት እችላለሁ። ከዛች ጋር እንደዚህ ሳረጋት ይኸው ታያችኋል። የስረኛዋ እንዲህ ሳረጋት ኦኬ። ከዛ ጠርዟን ደግሞ ይችኛይቱን ከዚህ በኩል ያለችዋን ስነካት እንደዚህ ትሆናለች። ጠርዟ አያችሁ፣ ሻርፕ የነበረውን ስሙዝ እንዲሆን እንዲህ ስስበው ወደ ክብነት ይቀየራል። አያችሁ፣ ይህ ማስክ ይባላል። በጣም አሪፍ ቱል ነው እዚህ ውስጥ ማለት ነው። ምናልባት ይህን ራሱን ችለን አንድ ቪዲዮ እንሰራበታለን በእርግጠኝነት ማለት ነው። ከዛ ይህን እንደዚህ አድርጌ ራይት ክሊክ አረኩት። ከዛ ይህንን ልክ እንደዚህ አደረኩት ማለት ነው። ከዛ ፕላይ ስለው አያችሁ። አዎ ከዛ ማስክ እንግዲህ ይህን ይመስላል። ሌሎች የማስክ አይነቶችም አሉ አይተናል። እንግዲህ ሚረር የሚል አለ፣ ስታር ሀርት የሚል አይነት አለ። በምንፈልገው ቅርጽ አለ ማለት ነው ማስክ። ኤንድ ሌላኛው ደግሞ ምንድን ነው ያልኳችሁ ኬፍሬም ነው። ኬፍሬም ይህን ልመልሰውና ኬፍሬም የመጀመሪያ ነል በለው እና ኬፍሬም ማለት የሆነ ጀስት ስሙዝ የሆነ ሞሽን ስንፈልግ ምን ስንፈልግ ምናምን፣ ለምሳሌ መጀመሪያ ይህንን አሁን የተመልከቱት። አሁን ይሄ ኦቨርላፕ ያደረኩታል። አሁን ይህንን ለማንቀሳቀስ ስፈልግ በኬፍሬም ማድረግ ከፈለኩ ራሱን ቪዲዮን ክሊክ አደርጋለሁ። ከዛ ኬፍሬም ከላይ ይችን ስነካት ያስራል። ከዛ ትንሽ ጠጋልና ወደዚህ ሸርተት ታደርግና እንደዚች ሳይዟን አሳንሽ ወደ ላይ ሙቭ ሳረጋት ምን ሊፈጠር እንደሚችል ተመልከተዋል። አያችሁ። ከዛ አሁንም እች ጋር ኬፍሬም አስርና ልክ እንደዚህ አድርጌ መልሶ እንዲሰፋ ማድረግ ከፈለኩኝና ስሙዝ የሆነ ሞሽን እንዲኖረው ከፈለኩ አሁን እንዴት እንደሚሰፋ ተመልከቱት። እዩት። አሁን ከመጀመሪያው ጀምሮ መጀመሪያ ጠቦ ሄደ፣ ከዛ ደግሞ ሰፋ። አያችሁ፣ ይሄ ኬፍሬም ይባላል። ኬፍሬም ወይም ደግሞ እዚህን ቪዲዮ ስሰራ ምናምን ኢንትሮ ላይ ምናምን መግቢያ ላይ ምናምን የካፕከት ምልክቷ እየተሽከረከረች ምናምን አይታችኋል። ሙቭ ስታደርግ ምናምን አይታችኋል። እሱ በኬፍሬም ነው የሚሰራው፣ በኬፍሬም ማለት ነው። ሰው ኬፍሬም ይህን ነው የሚመስለው። በጣም ዲቴይሉን እንግዲህ አንድ አሪፍ ቪዲዮ ሰርተን በፓርት 4 የምናየው ይሆናል ማለት ነው ጋይስ። ስለዚህ ዛሬ በጣም ኢምፖርታንት የሚባሉ ነገሮች ምን ናቸው? አንደኛ ኬፍሬም ነው፣ ሁለተኛ ማስክ ነው፣ ሶስተኛ አውዲዮን ከቪዲዮ ለመለየት ኦኬ ኤክስትራክት አውዲዮ የሚል አለ፣ አይዞሌት ቮይስ የሚል አለ። እነዚህ አሪፍ ናቸው። በቃ እነዚህ ነገሮች ነው ያየን። ኤኒዌይስ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ በክፍል 4 እስከምንገናኝ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ። ባይ